እዚህ ነው መኝታ ቤት መግባት አይቻልም። ምን አለ መኝታ ቤት? ምንም ምንም ያለ አታስጨንቀኝ። ምን ሆነ ልጄ? የት ነው ሊሆን? አሁን የለም ላኳቸው ውጡ ብዬ የት ቸቼ ተብሎ አልኳቸው። ተብሎ መጣሽ። ተረጋጊ። ምንድን ነው? ለምን እዚህ ጋር የምታቆመኝ? አልገባኝም። ይኸው ምን ሆነሃል? አሉሽ ምንም አልሸተተሽማ? ታይቶ ምን ሸሚሸተኝ? ምን ማለት ነው? ውጡ አልኳቸው እና ልግባበት ልጄ። የት ነው የምትገቢው? ምንድን ነው የምከፍተው? ተረጋጊ። እውነት ለመናገር ከዛሬ ውጭ እንደዚህ አድርጌ አላውቅም። ሰላም ሰላም፣ ውድ የዩቲዩብ ቤተሰቦቻችን እንዴት ሰነበታችሁ? እንዴት ቆያችሁ? እንዴት አላችሁ? ዛሬ እንግዲህ በኤሚ ቻናል ተከስቻለሁ ማለት ነው። ያው ረጅም ጊዜ የኔና የምኑን ይሄ እንትን ትፈልጉታላችሁ አይደለ? እኔ እሷን ስጫወትባት እሷ እኔ ላይ ስትጫወትብኝ ምናምን ነገር ትፈልጉታላችሁ። ዛሬ ቤተሰቦቻችን እንግዲህ ብቻዬን አይደለሁም የመጣሁት። በጣም የምንወዳት በጣም የምናከብራት እኔም በጣም ለኔ በጣም መካሪ በጣም ብዙ ነገር በህይወታችንም በስራችንም በብዙ ነገራችንም የምትመክረኝ ያው በእኔ በኩል አይደለም የመጣችው። የምን ጓደኛ ነች፣ የምን ጓደኛ ብቻ አለ እህቷም ነች። እና ዛሬ ከኔ ጋር አንድ ቪዲዮ እንድንሰራ በግድ ማለት ካሜራ በጣም ነው የምትፈራው። ካሜራ ፊት መቆም ካሜራን በቃ ከካሜራ ጋር ያላትን ነገር በሩቁ ነው። ኢቭን ካፌ ምናምን ቁጭ ብለን ስልክ ስናወጣ ምናምን ልቀርጹ ነው ብላ ላጥ ነው የምትለውና ዛሬ እሷን እንደምንም ብዬ አሳምኛት መጥታለች። ቆይ ተረጋጊ፣ ትገቢያለሽ በደንብ ላወራቸው። ከዛ በኋላ ማለት ነው ያሰብኩት ቪዲዮ ምንድነው ለትንሽ ጊዜ ነው። ያው እንግዲህ ያው ቺት ላረግባት ነው። ወይኔ ኑ ሳልኳት አስባችሁታል? እኔን ከሴት ጋር ስትይዘኝ ደግሞ የምትይዘኝ የት ነው? ወይኔ አልጋ ላይ ማለት ነው። አልጋ ላይ እኔ ተሸማቀቀች፣ ፍር እያለች ነው ሳዋ ቆይ ታወራቸዋለች። እና ዛሬ ያበደ ቪዲዮ ነው ያሰብኩትኝ ማለት ነው። ያው ምንም መነካካት አይኖረውም እውነት ለመናገር ቤተሰቦቻችን። ያው እሷ ልክ ልትመጣ ስትል ኮቴዋን ስንሰማ ነው ምንተኛው። ሌላ ነገር አይኖረውም። በሌላ እንዳተረጉሙብኝ ቤተሰቦቻችን። እኔ ራሱ ሀሳቡን ሳስበው በጣም በቃ የተመታ ሀሳብ ነው እያልኩ ነበር። ተሳክቶልኝ አመሰግናለሁ በዚህ አጋጣሚ ስለተባበርሽ። እና ቤተሰቦቻችን ዛሬ ያበደ ቪዲዮ ነው። ትግባ እንዴ? እንዴት ነው? አንዴ ብቻ። እና ቤተሰቦቻችን እንግዲህ እንደተለመደው ለዚህ ፋሚሊ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ የኤሚን ቻናል 50 ሺህ እናስገባዋለን ማለት ነው። አብራችሁን ሁኑ። አሁን ላስገባት። አራት ግደርደሪ ምንም የለም እኮ በቃ ካሜራ ነው የሚቀርጽሽ፣ ሌላ ነገር አይደለም። አትፍሪ። እና ቤተሰቦቻችን እንግዲህ የኔም የምኑ መካሪ ያልኳችሁ እሷ ነች። ሌላ ነገር ባረግ እያላችሁ ነበር አይደል? ዛሬ ተገኝታችኋል። እናንተንም ነው ያገኘኋችሁ ማለት ነው። ቁመቷ ወይኔ እምኑ ይሄን ብታከል ማለት ነው ተሳቅቄ ያልቅ ነበረ። እንዲህ እየገጨችኝ የሆነ ነገር ግዛልኝ ስትለኝ የለኝም ካልኩ እያረገች እንዲህ ወደታች እያሳጠረችኝ ነበረ። ደግነቱ እግዚአብሔር ያውቃል እኮ የሁላችንም እንትን ስለሚያውቅ ከኔ ስር ነው ያደረገልኝ እምኑን። እመብርሃን ቁመት አትፈሪ። አይ እኔን ራሱ እንደዚህ ስሜት አላውቅም ቤተሰቦቻችን። እና ደግሞ መላጣ እንዳትመስላችሁ። ይሄን አለባበስ እንግዲህ ማየት የምችለው ለኔ ብላ ነው እንደዚህ አድርጋ የመጣችው። አብራችሁን ሁኑ። አሁን ቤተሰቦቻችን ጸጉሯን እናደርግላታለን ፏ ብለን ደግሞ ለትንሽ ሰዓት ነው እሺ አልጋውን የምንጠቀመው። እንዳታመሪ አንቺ ደግሞ ይሄ ልጅ አገኘው ብለሽ አልፈታም እንዳታመሪ። አንቺ በዛ በኩል ነው የምተኘው፣ እኔ በዚህች ጋር ስትመጣ አብዳለሁ ምናምን እንዳደነግጭኝ። ምናልባት ያላሰብሽው ሰው ልትሆን ስለምትችልም ነው ልትናደድ ትችላለች። አቤት ሴት ደስ ይለኛል አለች። አቤት
እንዴት ነች? እሚን መሰለች እንዴ? እንግዲህ ቤተሰቦቻችን አሁን ምንም የቀረ ነገር የለም፣ እናስተኛታለን ማለት ነው። እና ወደ ዩቲዩብ ቤተሰቦቻችን ምንድን ነው ያሰብኩትኝ፣ እምኑ ቤት ውስጥ የለችም፣ ውጪ ነች ያለችው። እና እኔ እዚህ መኝታ ቤት የራሷ መኝታ ቤት ነው፣ የእምኑ የተከበረ የባለትዳር መኝታ ቤት ነው፣ የተከበረ አልጋ ነው። አልጋዋ ላይ ይሄ ልብስ ታውቁታላችሁ እንግዲህ የራሷን ልብስ ነው ያረኩላት። ፕላስ የራሷ የእምኑ ጸጉር ነው፣ ቆርጠን ሆኖ የራሷ ጸጉር ነው። ይህ ሁሉ ነገር የእምኑ ነው ማለት ነው። በራሷ ልብስ በራሷ አልጋ፣ እዚህ አልጋ ላይ ከባድ ነገር እያደረግኩኝ እንድታስብ ነው ማደርገው። ምክንያቱም እኔ እዚህ በተኛው ሰዓት ልክ እምኑ እንደገባች ብድግልና ማለት ነው ራቁቴን ሆኜ መኝታ ቤት እንዳትገባ ነው ማረጋት። በቃ እርበተበታለሁ ምናምን፣ በቃ የሆነ ነገር እንድጠረጥር ነው ማደርጋት። ምክንያቱም ምንም ገጥሟት ስለማያውቅ ከዚህ በፊት ማለት ነውና በሩ ጋር ልክ እዚህ በር እስክትደርስ ጠብቃትና ልክ በሩን ልከፍ ስትል ብድግልና እንዳትገባ ግብግብ እፈጥራለሁ ከሷ ጋር። ወይኔ ይቅርታ አድርጊልኝ፣ በቃ ሳላስበው ነው እንዳጋጣሚ ነው ምናምን እያልኩ ለፈልፋለሁ ማለት ነው። ሌላ ነገር እንድታስብ አደርጋታለሁ። ከዛ እምኑ ገብታ ምን ታደርጋለች? እንደለመደችው ሻንጣ ይዤ እወጣለሁ ትላለች ወይንስ ምን ትላለች? እሱን አብረን እናያለን። እስከ ቪዲዮ ፍጻሜ አብራችሁን ሁኑ። በድጋሚ ሰብስክራይብ እያደረጋችሁ እና እንዴት ነው በቀኝ ነው በግራ ነው የሚመች? በዛ ጋር ተኛለሽ። እኔ ብዙ ጊዜ በግራ ነው የሚመች፣ ማቀፍ ምናምን ወደው በግራ። ስለዚህ አንቺ በዛ ጋር ተኛለሽ ማለት ነው። ከዛ በኋላ በቃ መጨጭ ምናምን ነገር እንዲታይ አድርጌ ምናምን እናሳብዳለን። ናይ ግቢ ደግሞ ከንፈሯ አላለት ለምሳሌ እውነትም ሲታረክ እንዳትሉኝ። እንግዲህ ቤተሰቦቻችን የፈጠረ ነው የምሰራላችሁ። ይኸውላችሁ ይሄንን እያረኩ የተንገዳገርኩ ነው የምወጣው ሳሎን። ከላይ ደግሞ ራቁቴን ነው የምሆነው። የሆነ ግልጥብጥ አድርጌ ነው ማድረገው፣ በቃ እንድደነግጥ። ራቁቴን ሲሆን ሰው ኤክስፔክት ያደርጋል የሆነ ነገር ምንድነው የተፈጠረው ብላ እንድታስብ ነው ማድረጋት። ደርሻለሁ ብላኛለች። አሁን ይሄንን እየተንገዳገርኩ እያረኩ ሳሎን ነው የሚይዛት እዛው። ምክንያቱም እዚህ የሆነ ነገር አለ፣ ከገባች ጉዴ ነው የሚፈራው። ሳሎን እንይዛታለን ማለት ነው። ራቁቴን ሆኜ ነው የምታገኘኝ። አብራችሁ ነው ድንግርግር ያልኩ ነው ማግኘት። ቤተሰቦቻችን ድምጽ እየሰማሁ ነው እንግዲህ እየተርበተበትኩ ነው ማድረገው። ፈተንሽ ቶሎ አልመጣም። ቸኮልሽ ምን ሆነሽ ነው? ፈተንሽ ቸኮልሽ ፈተንሽ ምንድን ነው? ቆያለሁ አላልሽኝም? ቆያለሁ አላልሽኝም? የምትቆይ ልብስ ምንድን ነው? ምን ሆነ? ምን ሸተተሽ? ምን ሸተተሽ? ምን ሆነ ነው የምትርበተበተው? ወይኔ ጉዴ! ምን ነው ገዢው ቀይ የለሽም? ተመለሽ በእናትሽ። ስራ ይዣለሁ እኔ። የምን ስራ ነው? ስራ ይዣለሁ። ሻወር የወሰድክ ነበር? ወይኔ ጉዴ! ቶሎ መጣሽም። ተረጋጊ። ምንድን ነው? ለምን እዚህ ጋር የምታቆመኝ? አልገባኝም። ይኸው ምን ሆነሃል? አሉሽ ምንም አልሸተተሽማ። ታይቶ ነው ምንድን ነው የሚሸተኝ? ምንም አልሸተተኝም አልኳቸው እና ልግባበት። ልጄ የት ነው የምትገቢው? ምን ሆነ ነው? አንተ ወዴት ነው የምትከለክለኝ? የት ነው የምትገቢው? አባ ምን ሆነ ነው የምትርበተበተው? ስርዓት ያዝ። ወይኔ ውርደት! ወይኔ ውርደት! የምን ውርደት ነው? ወይኔ የምን ውርደት? ምን አድርገህ ነው? ግዢ ሌላ ዕቃ ምን አረካባ? አቀና ምን ሰብረህ ነው? ገዢው የለም ሌላ ምንም ገዛ
ማዘቅ የለም ምንድነው ግራም ሲስተር ጋር ትሄጂ ዛሬ ሲስተር ጋር ሂጂ በእግዚአብሔር ለምን ሲስተር ጋር ሄደህ ይኸው ስራተዝ ምን አድርገህ ነው ምን አጥፍተህ ነው ምን አጥፍታችሁ ነው ወይኔ ጉዴ ምን አድርገህ ነው ተናገር እሺ መኝታ ቤት እንዳትገቢሽ እዚህ ሆነ ምን አለ መኝታ ቤት ምን አለ መኝታ ቤት ዞር በልልኝ ምን አለ መኝታ ቤት አምኖ በእግዚአብሔር ይኸው አበዛኸው እሺ እንደዚህ አስቤ አይደለም አልፈልግም ምን አለ አትገቢም ሰርፕራይዝ ነው ምንድነው እስቲ ዞር በልልኝ ማናት ከልክለኝ ምንድነው የምትገፋ ከስራት ያጂ በቃ እንዴ አባ ምንድነው መኝታ ቤት መግባት አይቻልም ምን አለ መኝታ ቤት ምንም ምንም ያለ አታስጨንቀኝ ምን ሆነ ልጄ የት ነው ሊያኑ አሁን የለም ላኳቸው ውጡ ብዬ የት ቼቼ ተብሎ ውጡ አልኳቸው እኮ ተረሽ ለምን አባ እየተጨነኩኝ ነው ዞር በልልኝ ኪችን ግቢ ወደዛ ስራት ያጂ ዞር በልልኝ መኝታ ቤት መግባት አይቻልም ለምን መግባት አይቻልም በማን ማር ተጨነቀኝ ምንድነው ሰላም ነው እሺ እኔ አልተጨነኩም አንቺ የምትጨነቀው ዞር በልልኝ አረቴ በፈጠረሽ ተይ ምን አድርገህ ነው ተናገር ንገረኝ ምን ሰበርክ ወይኔ ጉዴ ምን ሰብራለሁ እሺ ምንድነው ምን ሰብራለሁ አልጋሽ እሺ አልጋሽ ወይኔ ጉዴ ዛማሪ ጋር ዞር በልልኝ አትገቢም ምን ማርጋባለው ምን ከቤት አይደል እንዴ ምንድነው ስርዓት ነው ምንድነው የምከፍተው ተረጋጊ ምንድነው ያለው ተናገር ምንድነው ያደረገው እኔ በጣም ነው አምኑ እውነት ለመናገር ከዛሬ ውጪ እንደዚህ አድርጌ አላውቅም ምንድነው ያደረገው ተናገር ውስጥ በጣም እየተጨነቀ ነው እኮ ይቅርታ አድርጊልኛ በቃ አድርጊልሃለሁ ክፈትና ሳይ ምንድነው ምን አደረገው ወይኔ ጉዴ ልጅሽን ውጪ ላኩት አልኩሽ እኮ እሺ ምን ማለት ነው ማለት ልጄ ወይኔ ልጅሽ አይደለም እኮ ውጪና ማለት ነው ስደውልልሽ ትመጫለሽ ሂጂ አልፈልግም አሁን ምንድነው መኝታ እኮ መግባታችን ስራ በሩ እንዳገነጥዩ አልመጣም እንዴ የት ነው የምትሄጂው እኮ ይቅርታ አድርጊልኝ በቃ ይቅርታ አድርጊልኝ እንደዚህ አድርጌ አላውቅም የመጀመሪያዬ ነው እኮ በቃ ይቅርታ አድርጊልኝ ወይ እንዴ ወይኔ ጉዴ በኢየሱስ እንዳታስደነግጥ ወይኔ በኢየሱስ ፍሬ ወይኔ ቤቴ በኢየሱስ ምንድን ነው ምን አይነት ስራ ይዛችሁ ነው የጠበቃችሁ? ሰው እንደዚህ ትንቀጠቀጠ ማለት ነው። አንቺን አስደነግጣለሁ ብዬ ኢየሱስ ፍሬ እንዴ ምን ሆነሽ ነው? ፍሬ ተለሰ እንኳን ፍሬ የመጣው በማንጎ የበረህ ነው እና የቱ ጋር ፍሬ ነው የቱ ጋር አለ ወይ ፍሬ ቅርታ እና ምንድን ነው ይዘህብኝ የመጣኸው? ኢየሱስ ኪኛ መጣኸው? ኧረ በኢየሱስ ምን ልጅ ምን ላድርገው? ምን ይሻላል? አልቻልኩም ቤተሰቦቼ ወይኔ ጫወታለሁ። ፊት ብነቅልስ ይሆናል? ፊት ብነቅልስ? ኧረ በእግዚአብሔር ተው ልኑርበት፣ ተው ልኑርበት። አንቺ ምን ሆነሽ ነው እንዴ? ቦታዬን እኮ እንዴ ሞትኩልሽ እኮ እናቴ ገደለችኝ። እኔ በዚህ ሴት መስሎኝ አይደለም የደነገጥኩት። የሆነ ተጠቅሞ የምታስፈራው ምንድን ነው የምታህለው?
እና ቤተሰቦቻችን አስደነግጣለሁ ብዬ አስደንግጣኛለች። እኔ ሰውነቴ ሼክ ነው ያደረገው በመጀመሪያ ደረጃ። ሲቀጥል ሴት አልበሰለችኝም እና ሴት መስሎኝ ሳይሆን ሳያት በቃ ደነገጡ። ምንድን ነው የምታህለው? የሆነ ሬሳ ምናምን አስክሬን መሰለሽ? የሆነ ሰው መስሎኛል። ግን በኢየሱስ ምንድን ነው ያስጨረሰሽ? ይቀር ማለት ያስደነግጣለች። ግን ከሴት ጋር ከላይ ብታገኘኝ እንደዚህ ነው የምትሆኚው? አይቻልም። አይቻልም። እንዴት እንዴት? በኢየሱስ እንደነገጥኩ ይመር ታስደነግጣለች፣ ታሰራለች። በስመ አብ አቋም አንደኛ በቃ ቁመት እንዲህ ነው እያየችኝ እንዲህ ነበር ስታየኝ ነበር። ካንቺ ግን አይበልጥም። እኔ ቆንጆ ይዛ እና አልተሳካልኝም። አልተሳካልክም። ይሄን ያመጣሃት እንዴ ስንት መስዋዕትነት ከፍዬ መሰልሽ። ልብሴ ደግሞ አሁን ነው ያየኋት በደንብ። ልብሴ ደግሞ አልብሳታል ጭራሽ በእኔ ልብስ ነው። ባንቺ ልብስ ባንቺ ታይ በራሴ ሂማን ሄር ነይ ይርዛ ሰንኮም መጣውክ ማርያም ጎርተሽኛል። እሺ ነው ልጅ ደግሞ ፍሬን እኮ ነው። እሰይ እንኳን ፈልጊው የምርስኔ ምርኔ መጣው ማለት ነው። ክርስቶስ እንግዲህ እንዴ አቁነጠነጠኝ እኮ አንቺ በዚህ ነው የመጣችን። ቤተሰቦቻችን ደግሞ ምን ያክላል መሰላችሁ? የሆነ ሩር እዚህ የሚያክል ማንጎ ተርፏል። የምር ተርፏል። እንዴ ነበር ያስባለኝ አረ ይወጣው ለሉርበት ታውሶ ከኛ መጣው። እሺ ይሄን ታላሻል ስኳር ድንችም አለው። አይ ዛሬ ምን ነው ይታረይ ሰራልኝ ማርያምን። አይ የምር ግን መጀመሪያ ውጭ ሆኜ ተጨነቅኩ። ግን የመሰለኝ እቃ ሰብራችሁ ደግሞ አኑ የለም አልከኝ እንጂ አኑን ነበር መጀመሪያ ያሰብኩት። አኑንማ አባረርኩት። ታስደነግጥሽ እንዴት ይሄ ብዬ አስወጣሁት ከቤት። እንዴት አየሽው? ጥሩ ስራ። ከዛ ጋር ቁምጣ ሳረግ ምንም አልቻለብሽም? ግን ሻወር ወስደህ እየወጣህ ነው የመሰለኝ እንጂ ሻወር ወስጄ እንደዛ አርበተበታል። ለምን መጣሽ? ለምን መጣሽ? እንዴት ለምን መጣሽ? ያኩ የተቆጣሁሽ ነበር። ምን አቀልል እንደሌላ ጊዜ እያሾልኩብኝ ነበር አይመስለኝ። ይጭረሻል። ሰዓትም እኮ ደነገጥኩኝ። አገኘሽ ወይስ አላገኘሽ? ደንግጫለሁ። ትንሽ ግን ብዙም አላገኘኝ። ወዲያ ያት ወዲያ አሻንጉሊት እንደሆነች አወቅኩ። በቃ በያው ሰላም ነው። እኔ ከሷ ጋር ያልጨረስኩት ነገር አለ። ጨርስ። ነይ ነይ ነይ። አይወድም እኮ ሴቶች እንዲህ ነገር። እኔ ሲስቅ ያናደኛል። እና ቤተሰቦቻችን እስካሁን እኔ ምን አቀላለሁ? እኔ ምን ተውጭልኛለሽ? እዛ እወጣለሁ። ከቦቴ ግን ዞር ትበል ከፈለገች ዘባክበል አድርግልኝ። ደግሞ ባይገርምሽ ጠይቂያት፣ እሷም በዚህ ጋር እንደሚመቻት ነግራኝ ነው እዚህ ጋር ያስተኛት። እና ቤተሰቦቻችን ዛሬ ሚና ሮጊት አግኝቻታለሁ ማለት ነው። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። እንወዳችኋለን። ቻው